ጤና ይስጥልን እጅግ የተከበራችሁ የተወደዳችሁ በሀገር ውስጥም በውጭም የምትገኙት ቡዜ ኒውስ ገጽ ተከታታዮቻችን ዜናዎችን ለማሰማት መጥተናል። እንድትከታተሉልን በአክብሮት እንጋብዛለን። ጠቅላይ ሚኒስትር ዶክተር አብይ አህመድ በአዘርባይጃን ሪፐብሊክ የነበራቸውን ጉብኝት በማጠናቀቅ ዛሬ ከሰዓት በኋላ ወደ ኢትዮጵያ ተመልሷል። እስራኤል በኢራን ላይ ድንገተኛ የሚሳኤል ጥቃት ፈጽማለች ተባለ። እስራኤል የፈጸመችው ሚሳኤል ጥቃት ኢራን ውስጥ 3 ፍንዳታዎች እንደተሰሙ የአካባቢው ሚዲያ እየገለጹ ይገኛሉ። እስራኤል በኢራን የሚሰነዘርባትን የበቀል ጥቃት ለመከላከል የአየር ክልሏን ዘግታለች ተባለ። ኢራን በበኩሏ የአጸፋ ጥቃት ለመሰንዘር እየተዘጋጀች መሆኑን እየተገለጸ ይገኛል። ኢራን አጸፋ እጅግ ከፍተኛ ብርቱ እንደመሆን የኢራን ባለስልጣን እያስታወቁ ይገኛሉ ተብለዋል። ያጋጠመንን የትምህርት ስብራት ለመጠገን ትምህርት ቤቶችን ደረጃ ማሻሻል፣ በእውቀትና ክህሎት የታነጸ ትውልድ ማፍራት ይገባል አሉ የደቡብ ክልል ርዕሰ መስተዳድር ጥላሁን ከበደ። በክልሉ ኦሞ ዞን ኦማቶሬ ከተማ ሰዎች ለሰዎች ግብረ ሰናይ ድርጅትና በትምህርት ሚኒስቴር የተገነባው የዳሰነች ሞዴል 2ኛ ደረጃ ትምህርት ቤት ተመርቋል። አቶ ጥላሁን ከበደ መርሃ ግብሩ ላይ ባስተላለፉት መልእክት 2ኛ ደረጃ ትምህርት ቤቶች ደረጃቸውን ጠብቀው እየተገነቡ ይገኛሉ አሉ። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በበኩላቸው ትውልድ ጥራት ያለውን ትምህርት እንዲያገኝ የሚያስችል ስራ እየተሰራ መሆኑን ገልጸዋል። ከ130 ዓመታት በፊት የካቲት 23 ቀን 1888 ዓመተ ምህረት ኢትዮጵያ ነጩን ዓለም ያናወጠ ለጥቁር ህዝቦች ሞገስ እና ይቻላል መንፈስን ያላበሰ ብስራት ተሰማ። እዚህ ታሪካዊ ገድል የተደመሙት ጆርጅ በርክሌ በጻፉት ያንጸባረቀው አጤ ምኒልክ በተሰኘው የጳውሎስ ኞኞ መጽሐፍ ላይ እንደሚከተለው አስፍሮታል። 20 ሺህ ያህል ወታደሮች ባሉበት አውሮፓ ጦር አፍሪካ ሰዎች ለመጀመሪያ ጊዜ ተሸነፍን። በኔ እምነት መሰረት በዘመናችን ታሪክ ውስጥ እንደ አድዋ ያለ ጦርነት የለም። 25,000 ሰዎች በአንድ ቀን ጀንበር የሞቱት የቆሰሉት ናቸው አለ። ፖለቲካ ታሪክ አበቃም። ጥቁሮች ብርቱ ህዝቦች መሆናቸውን ኦሪት ዘፍጥረት ጀምሮ ተጽፎላቸዋል ተባለ። እጅግ አድርገን እናመሰግናለን። ለዛሬ የያዝነው ዜና በዚሁ ላይ እናበቃለን። መልካም አድዋ በዓል እንዲሆንላችሁ እንመኛለን። የቲክቶክ ገጻችንና እንዲሁም ዩቲዩብ ገጻችን ሼር፣ ኮፒ ሊንክ፣ ሰብስክራይብ እንድታደርጉልን በአክብሮት እንጠይቃለን። ሰናይ ምሽት ይሁንላችሁ።